ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ ዶናት እንሰራለን። ዶናት ኑቴላ እና ሁለት አይነት ቾኮሌት ጨምረን እንሰራለን። የምጠቀመው በመጀመሪያ እርሾ አለኝ እና አሊ ፓውደር፣ ሁለት እንቁላል፣ ሱካር እና ዩጋት አለኝ ሮብ በአረብኛ እና ቤኪንግ ፓውደር እና ዘይት አለኝ። በመጀመሪያ እርሾውን አደርጋለሁ። ከዛ ትንሽ ለብ ያለ ውሃ ግማሽ ኩባያ ትንሽ ብርጭቆ ትንሽ ውሃ እናደርግበታለን። ከዛ እንደዚህ አይነት ማንኪያ አዘጋጅተን እንመተዋለን ማለት ነው። እርሾውን ከውሃው ጋር እናዋህዳለን። እንዲህ ካረግነው በኋላ እዚህ ጋር ዱቄት አዘጋጅቻለሁ። እኔ የምፈልገውን አክል ልቀንስ አዘጋጅቻለሁ። እርሾውን እንከድነዋለን ለ10 ደቂቃ አክል ኩፍ እስኪል ድረስ ማለት ነው። 10 ደቂቃ ይፈጃል። ሞቅ ያለበት እናስቀምጣለን። ከድነን ያው መልሼዋለሁ። እንደዚህ ኩፍ ብሎልኛል። አሁን ግብአቶችን ሁሉንም በተራ ወደ ማስገባት እንሄዳለን። ቀድሜ እንቁላሉን ለማድረግ ነው። አሁን እዚህ ጋር ሁለቱንም እንቁላል አረኩበት ማለት ነው። ከዛ ሀሊብ ኒዶ ወይም የወተት ፓውደሩን ያኛውን ካላችሁ መጠቀም ትችላላችሁ። እኔ የተጠቀምኩት ፈሳሹ ካለ መጠቀም ይቻላል። ቢያንስ ግማሽ ኩባያ የሚያክል ማለት እንደ ሊጡ መጠን ማለት ነው። በዛም ታረጉ ከሆነ ጨምራችሁ 3 ማንኪያ በትልቁ የሾርባ ማንኪያ 3 ሱካር አሊብ ፓውደር 2 ተጠቅሜያለሁ እኔ። ከዛ በኋላ ጨው እናደርጋለን። ግማሽ ማያይል ግማሽ አታክልም ትንሽ ናት። ከግማሽ ትንሽ ቀንሳችሁ ታረጋላችሁ። ሱቅ ማለት ሶልት ጨው። ከዛም ዘይት እንጠቀማለን። ዘይት በትልቁ ሾርባ ማንኪያ 2 የሚያክል እንጠቀማለን እና ዩጋቱን አረጋለሁ እኔ ተራው ሊጡ ትንሽ ስለሆነ ግማሽ ላይ ተጠቀምኩት። እናንተ በዛ የምታረጉ ከሆነ ግብአቶችን በዛ ማድረግ ነው። ከዚህ ሚያንስ ከሆነ መቀነስ ነው ያለባችሁ። አሁን ቤኪንግ ፓውደሩን እጠቀማለሁ። ቤኪንግ ፓውደር በትልቁ ሾርባ ማንኪያ ብዙም ያልሞላ ቤኪንግ ፓውደር እናደርጋለን። እና ሁሉንም እንደዚህ ቀየጥኩት ማለት ነው። ይኸው እንደዚህ ይመስላል ውህዱ። አሁን ዱቄቱን ወደ ማጣራት እንሄዳለን። እኔ የምጠቀመው በዚህ ብርጭቆ 3 ነው ማለት ነው። እናንተ 6 የምትሰሩት ከሆነ ግብአቶችን መጨመር ሱካሩንም ሁሉንም ነገር ጨምራችሁ ተጠቀሙት ማለት ነው። ያው በዚህ መልኩ ዱቄቱን አጣራና አጃንኩኝ ማለት ነው። እና ሊጡን አሽቼ መጣሁ። ቪዲዮን ላረማዘም ነው እና ውሃ ተጠቅሜያለሁ። እንትኑ አልበቃኝም ነበረ ውሃ አድርጌያለሁ። እናንተ ውሃ ጨምሩበት።
ውዱ ብቻ አይበቃንም ማለት ነው። ከዛም ባዶ እቃ እንዴት እናዘጋጅና ባዶ እቃ ላይ ያሸነውን በደንብ የታሸውን ሊጥ በደንብ መታሸት ይፈልጋል። ከዛ እንደዚህ ባዶ እቃ ላይ እንገለብጣለን። መቀየር ማለት ነው። መጀመሪያ ያሸነውን ማይካውን ትተን ሌላ ማይካ ላይ ማድረግ። ሊጡ እኔ ትንሽ ጠንከር ያደረግኩት የኑቴላ እና ጣፋጭ መሀል ላይ ስለማድረግ መጨረሻ ላይ ታዩታላችሁ። በጣም የምትወዱት እንደዚህ በኋላ ጊዜ ይላላል ማለት ነው። ኩፍ ሲል ሁለት አይነት ዶናት ነው የሚሰራው። እኔ የምሰራው ትንሽ ሊጡ ጠንከር ያለውን ነው። ሌላኛው ደግሞ ለስለስ ባለ ሊጥ የሚሰራም አለ እና አሳያችኋለሁ። አሁን እዚህ ጋር ደግሞ ሸፈንኩት በፌስታል በአልሙኒየም ፕላስቲክ ትንሽ ሞቅ ያለበት አስቀምጣለሁ እና እዚህ ጋር ይኸው ኩፍ ብሎልኛል። እና ማሉን ብስት አረኩኝ። አያችሁ ምንም እጄ ላይ የሚመጣ ነገር የለም። እንደ ፕላስቲክ ይለጥጣል ሊጡ። አያችሁ በደንብ ታሽ ስለሆነ እንደዚህ ነው የሚሆነው ማለት ነው። በደንብ ሲታሽ ምግቡ የሚሰሩት በጣም ነው የሚያምረው ማለት ነው። እዚህ ጋር ዳመጥኩት። ቪዲዮን ለማርዘም እየጣርኩ ነው። እዚህ ጋር ሌላ ምግብ እየሰራሁ ነው። ዘይት አዘጋጅቻለሁ። ዘይቱን አደርግበታለሁ። እዚህ ጋር ደግሞ ቅርጽ መውጫ አለኝ። ቅርጽ እያወጣሁ ነው ማለት ነው። ዘይቱን አድርጌ ቅርጽ ወደ ማውጣት ነው የመጣሁት እና ቅርጽ ስታወጡ ደግሞ በትዕግስት እንትኑ ደግሞ ስዳምጡት ማቅጠን የለባችሁ። ቀጭን መሆን የለበትም። እንደዚህ በዚህ ሳይዝ ማለት ነው። አያችሁ ዘይት ላይ ሲገባ ይቆፍላል ማለት ነው። ይወፍን ወደ ላይ የሚያፋል ትንሽ ይጨምራል። አያ ሊጡ ያልቀጠነ ነው ማለት ነው። ለምን ብትሉ መሀል ላይ በኋላ ቾኮሌት መሀል ላይ ኖቴላ እና ሌላ ቾኮሌት እንጠቀመዋለን። ስጨምር አሳያችኋለሁ። እሱን መሀል ላይ ቀልደን በስተናው ስለምናደርግ ትንሽ ወፍራም ይሆናል ማለት ነው። ምክንያቱም ሊጡ እንትን ካለ እንደዚህ በቅርጽ አይወጣላችሁም ማለት ነው። የሆነ ልፍስፍስ ይሆናል። እንደዚህ ጠንከር ሲል ደግሞ ለዚህኛው ዶናት ማለት ነው በጣም አሪፍ ነው የሚሆነው እና መጨረሻውን አይታችሁ በጣም የምትወዱት ሰርታችሁ ራሳችሁ ላሰሪያችሁን ተጠቀሙ። ካልተወደደ እኔ ተጠያቂ። በጣም ነው የሚወዱት አረቦቹ እና 4 ሰዓት ከምሳ በኋላ 4 ሰዓት ከሻይ ጋር በጣም ነው የሚወዱት ማለት ነው። ጣፋጭ ነገር ይበላሉ እነሱ ሲጀመር እና እንደዚህ ይደረድረዋለሁ። ዘይቱ እስከሚሞቅ ድረስ ሁሉንም ደርድሬ ጨርስና ከዛ በኋላ እየጠበስኩኝ ደግሞ አሳያችኋለሁ። መጨረሻ ላይ ቀረውን እነዚህ ስብስብ እናደርግና እሱን ደግሞ ራሴ በኋላ ጊዜ ዳምጠዋለሁ። ቪዲዮ እንዳይረዝምብኝ ወደ መጥበስ ነው የምሄደው። ዘይቱ ሞቆልኛል። ከዛ ማስገባት ዘይቱ በጣም ከሞቀ በኋላ ማለት በጣም ሳይሆን በደንብ የጋለ ሳይሆን እንደዚህ የተቃጠለ ዘይት ሳይሆን ከሞቀ በኋላ እናረግበትና በጣም እሳቱን እንቀንሳለን። ለምን ሊጡ ወፍራም ስለሆነ ቀስ ብሎ ነው መብሰል ያለበት እና ዘይቱ እንደጋለ ከቆየ ደግሞ ይለበልበውና ውስጡ አይበስልም ማለት ነው። ላዩ ቶሎ ቀላይና በቃ ያርብናል። እንደዚህ ቀስ ብሎ ቶሎ ቶሎ መገልበጥ ማለት ነው። አንድ አይነት ሆኖ እንዲበስል
እና አሁን እየደረሰ ነው። አያችሁ ከለሩን ከነጭነት ወደ ቀላ ወደ ማለት ነው። አልበሰለም ግን እንደዚህ አንድ አይነት ነው። አራቱን ፍሬ ያረኩት አንድ አይነት ነው። በጣም ነው የምትወዱት። እስከ መጨረሻው ተከታተሉኝ እና ሰብስክራይብ አድርጉኝ፣ ሼር አድርጉልኝ እና ኮሜንት መጻፋችሁን አትርሱ። ሀሳብ የቀረ ነገር ካለ አስተያየት እንዳትረሱ፣ እንማማራለን። እናንተም ያወቃችሁትን ነገር ሼር አድርጉ በኮሜንት እና መልስላችኋለሁ ጥያቄም ካላችሁ። አሁን እየቀላ ነው። ትዕግስት ያስፈልገዋል። ግን ለምን በትዕግስት ስንጠብሰው ነው የሚያምረው የሚወደደልንም። የሰራነው ነገር ሲወደድ ሲበላ ነው ደስ የሚለው። አያችሁ በጣም ነው የሚያምረው። ያው በዚህ መልኩ አስሏለሁ። አቅርቤ ያሳያችኋለሁ እንዴት ደስ እንደሚል ከለሩ ማለት ነው። አያችሁ በጣም ነው የሚያምረው፣ ያጓጓል። ዋው ዋው! እና ዘይቱ እንደዚህ ጥፍፍ ካለ በእንደዚህ አይነት እቃ ላይ ታደርጉና ከስር አንጥፋችሁለት ሶፍት ቢሆን ወርጋ ዝብዳ የሚሉት አረቦች እሱ ካለ ማንጠፍ ትችላላችሁ። ዘይቱን እንዲመጥ ማለት ነው። ያው እዛም እንትን ስላላችሁት ላይኖር ይችላል፣ ግን ከስር መነጠፉ ደግሞ ጥሩ ነው። ከዛ እንደዚህ አይነት እቃ አዘጋጅቼ በስቼው ያልተፈጨ ሱካር ማለት ነው። እሱ በሳህን አዘጋጅና በላዩ ላይ ማንከባለል እና ከዚህኛው ፒስታሾ ይባላል። ያኛው ደግሞ ኖቴላ፣ እሱ የትም ይታወቃል። እና እንደዚህ አይነት እቃ ካላችሁ ጨምሩና ውስጡ ላይ በሞቀ በኋላ ስታስቀምጡት ይቀልጣል። እንደዚህ እያችሁ ወደ ውስጥ ይገባል ማለት ነው። በስቼዋለሁ፣ ውስጥ ገብቷል ማለት ነው። በዚህ መልኩ እንደረድረዋለን። እቃ አዘጋጅተን መደርደሪያ ማለት ነው። እና እንደዚህ ክብልል እናደርገዋለን ስኳሩ ላይ። ከዛ መብሳት። አሁን ኖቴላውን አደርጋለሁ። ኑቴላ እንደዚህ ውስጡን ሙልት ታደርጋችሁ። አያችሁ በዚህ መልኩ ውስጡ ሙሉ ነው፣ መፍሰስ የለበትም። እንደዚህ ላይ መደርደር ማለት ነውና ጨርሼ እመጣለሁ። ያው በዚህ መልኩ በሚያምር መልክ ጨርሻለሁ። ዋው ነው፣ በጣም ነው የሚያምረው። እና እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። እዚህ ጋር ከሁለቱም ደግሞ መሀሉ ምን አይል እንደገባ ላሳያችሁ። አያችሁ ወደ ውስጥ ገብቷል ማለት ነው። እና ዶናቱም ፍትክትክ ብሎ ነው የበሰለው፣ ቀስ ብዬ ስለጠበስኩት ማለት ነው። አያችሁ ይህን ይመስላል። ስለተከታተላችሁ አመሰግናለሁ። መልካም ጊዜ